ህይወትክ ላይ አዲስ ነገር የተፈጠረ ነገር አለ? አረ ምንም ነገር የለም ማለት አልገባኝም። ከምን ተነስተሽ ነው? ንገራት እንጂ ደብሎ ብደብቃት። መጀመሪያ እኔ ካንተ ጋር ሳልቀያየም የደበከኝ ነገር አለ። ትናንትናም ብዬ ካለው ዛሬም እንደ አዲስ መደጋገም የለብኝም። የደበከኝ ነገር አለ ማለት እኔ ማላቀው አዲስ ነገር አለ። ሮቢ በትክክል ንገረኝ። ገባህ አይደለ? እኔ ማቀው ታሪክ የለም። ካንተ ጋር በእንደዚህ ሁኔታ ለቀጥል አልችልም። ገባህ አይደለ? እኔ እናንተ መለየት ካለብንም እንለያያለን እኮ ፈጥሮ ያወራ ነው። ለምን ነው ከሮቤል ጋር መትለያዩ? አንቺ በቃ ፍቅረኛ አለው እኮ አልኩሽ። ፍቅረኛ ካለው ልንገርክ፣ እኔ ፍቅረኛ ካለው ከሱ ጋር ለአንድ ሰከንድ ማልቆይ እኮ አለው እኮ ያልኩሽ እንኳን ለቀን ለአንድ ሰከንድ ማልቆይ። መጀመሪያ ደረጃ ይቅርታ ያለው ኤፍሬም፣ ለምንድን ነው ይቅርታ ማትለው? ስለማር ነው መፍትያ እሺ ኑ ይቅርታ ብትለው ምን ይፈጠራል? ነው የሚገባሽ አንቺ በዚህ ልክ መደበቅ አልነበረብህም። ለኔም ለሷም የሰማኸኝ ነው። ስማኝ ሮቤል፣ የማይሆን ነገር ውስጥ አንጋባባ። እኔ ካንተ ጋር ፍቅረኛ ካለክ እኔ ጓደኛዬ ነህ። ገባህ አይደል? ጓደኛዬ ብትሆን እንድታሸኝ አልፈልግም። እንዴት አንቺ ላይ እንደዚህ ያደርጋለሁ ነው እኮ? እሺ ለኔ ካሰብክ የለ ያሰብክበትን ምክንያት ተናገረ ነው እኮ። በቃ እዚህ ጋር አንተ ዝም ብለህ ምንም ሊለወጥ የሚችል ነገር የለም። አንተ ዝም ብለህ እኔ ከሮቢ ጋር አልሆንም ማለት አይደለም። እስቲ ምን ተፈጠረ? ለአንቺ ነው ሁሉ ነገር እያደረኩ ያለሁት። እስቲ ምን አደረክ? እየሰማሽኝ ነው? ቢዘይ ትናንትናም እንድትለያዩ የፈለኩበት የራሴ የሆነ ምክንያት አለኝ። በራሱ ፈጥሮ አይደለም። ምንድነው ምንም ነገር የለም የምትለው እንዴ? የራስ ፍቅር እያለች እኮ ነው ቤት የመጣችው እንዴ? ስማ ሮቢ፣ ጤነኛ ነኝ? አዎ ጤነኛ ነኝ። ተናገር በቃ። እኔ ምንም አውቀው ነገር የለም። ምን ማለት ነው? ምንም አላውቀው ምንም አላውቅም ማለት ምን ማለት ነው? ቤቴ ድረስ ቶሮን እያወኩ ነው የማወራው። ሮቢ አሁን መልስልኝ። ሮቢ ፍቅረኛ አለክ የለህም? ሌላ ነገር ውስጥ እንደገባ አታድርገኝ። ምን ማለት ነው? እሺ እሱ ምንድን ነው የሚለው? እኔ ምንም በራሱ ፈጥሮ አይደለም። ምንድነው ምንም ነገር የለም የምትለው እንዴ? የራስ ፍቅር እያለች እኮ ነው ቤት የመጣችው እንዴ? እኔ በቃ ሰልችቶኛል። በቃ ገባ አይደል? በቃ እኔ ሰልችቶኛል ሮቢ። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ያው እንደዚህ ከመጣሁኝ ትንሽ ቆይቻለሁ አይደለ? ዛሬ ትንሽ ችግር ተፈጥሯል። ያው ችግርም አይባልም ወደ ፊክስ የምናደርጋት ነገር ነው ብዬ አስባለሁ። አሁን ላይ ኤፍሬም ላይና ሮቢ ላይ እየተፈጠረ ያለው ነገር በጣም የሚያስጠላ ነገር ነው። ማለት የማይሆን ነገር ውስጥ ሶስታችንም ልንገባባ ነው። ኤፍሬም ከሮቢ ጋር መለየት አለብሽ እያለኝ ነው። እኔ ጥያቄ የሆነብኝ ነገር ነው። ከሰው ጋር ባንዴ ተነስታችሁ ተለያዩ ማለት አይቻልም። ገባችሁ አይደል? ምክንያቱም የሆነ ነገር ካልተፈጠረ ይሄ ልጅ ከመሬት ተነስቶ ከሮቢ ጋር ተለያይ የሚልበት ምንም ምክንያት አለ ብዬ አላስብም። እኔ ደግሞ አሁን ላይ ህይወቴን በቃ ጀምሬያለሁ ብያለሁ። ሰው ማንም ሰው እየመጣ እንዲህ ተፈጥሯል እንደዛ ነው እያለ ሊረብሸኝ አይገባም። ኤፍሬምም ይሁን ማንም ሰው ይሁን ህይወቴን መረበሽ አይችልም። የሆነ ያወቀው ነገር ሜቢ የተፈጠረ ነገር ካለ ለኔ በግልጽ ማስረዳት ይችላል። ከዛ ውጪ ግን የሆነ ማስረጃ በሌለው ተጨባጭ በሌለው ነገር እኔ እንድረበሽ አልፈልግም። ምክንያቱም አሁን ላይ በጣም ደስተኛ ነኝ። ያው ሁሉ ነገር አልፏል አይደል? አሁን ስላለፈ ነገር እንዲህ ነው እንዲያ ነው ብለን ማውራት አይጠበቅብንም። ሁሉ ነገር አልፎ አሁን ላይ ሰላም እየሆንኩ ነው ያለሁት። አሁን ላይ ደስተኛ ነኝ። አሁን ላይ ጤነኛ ነኝ። በቃ ወደ መጀመሪያዋ ተመልሻለሁ። ሶ አሁን ላይ እንደዚህ ደስተኛ ስሆን ደስቴን የሚያበላሽብኝ ነገር እንዲኖር አልፈልግም። ምክንያቱም ህይወት ይቀጥላል አይደለም የሚባለው። ሶ እኔም ህይወቴን ቀጥያለሁኝ። ያ ሰውም ኤፍሬም ተረድቻለሁ። ማለት እኔ እንዳልጎዳ ድጋሜ የማይሆን ነገር ውስጥ እንዳልገባ እንዳልሰበር ድጋሜ እንዳላለቀስ ያ ተረድቻለሁ። የዛ ሁሉ ነገር እንደሆነ ግን ደግሞ ሰው ሁሉ አንድ አይነት ነው ማለት አንችልም። ሁሉም ሰው አንድ አይነት ነው ማለት አይችልም። በቃ መልካችን ሁሉ እንደሚለያይ ባህሪያችንም አስተሳሰባችንም ሁሉ ነገራችን ይለያያል። ሶ ማንም ሰው አንድ አይነት ነው ብዬ ላስብ አልችልም። እና ያው አሁን ላይ ያስከፋኝ ያለው ነገር አንድና አንድ ቢኖር ሮቢን መጉዳቱ ነው። ማለት እዚህ ጋር ኢቭን ሮቢ ለኔ ብሎኛል ኤፍሬምን እያደረገን ያለው እና ቤተሰብ ያው ሮቢም ትንሽ ደብሮታል። ምክንያቱም እንዴት እኔን እንደዚህ ሊለኝ ይችላል እንደዚህ ይናገረኛል ብሎ ተከፍቷል። ያ ልክ ነው። ምክንያቱም አገናኙ ተብሎ ከሰው ጋር ማለያየት አይችልም። እኔም ብሆን ደግሞ ሰው ቢናገረኝ በጣም ነው የሚደብረኝ እና አንድም የፈለኩት ኮምባላ ሮቤልን እንዲናገረው አልፈልግም። በእኔ ተነሳ ምንም ነገር ብሎት ልጁ እንዲረበሽም እንዲሰማውም አልፈልግም። በቃ ከመሬት ተነስቶ ከሱ ተለያይ ማለት አይችልም። በቃ ምክንያቱም የሆነ ነገር ይዞ ከመጣ ኦኬ ለኔ የሚጎዳ ነገር ከሆነ እኔን የማይጠቅመኝ ነገር ከሆነ ከሱ ጋር ለያያለሁ፣ ችግር የለብኝም። ግን ደግሞ ተነስቶ እንደዚህ ይሁን ስላለ እኔም ወስንለት ነገር አይደለም። ኢቭን ማናገርሽ ነገር አለ ብሎኛል። ያው ዛሬ የሚመጣሁት
ኤፍሬም ማውራሽ ነገር አለ፣ ያው ማወቅ ያለብሽ ነገር አለ ብሎኛል። ሶ ያ ነገር ምን እንደሆነ እኔ ማወቅ እፈልጋለሁ። ሲቀጥል ደግሞ ኮምባላ ሮቢን እንዲናገረው አልፈልግም። በቃ እየመጣ እየጠራኝ በቃ ይሄ ያለፈው ህይወታችን ሊደጋገም ነው የሚሆነው። በዚህ ከቀጠለን ይለ እንጠራራለን፣ የማይሆን ነገሮች እንባባላለን ምናምን በቃ ብላ ብዙ ነገሮችና እንደዛ እንዲፈጠር አልፈልግም። ኮምባላ የሆነ ጸብ ምናምን እንዲኖር አልፈልግም፣ በማናችም ህይወት ውስጥ አልፈልግምና አሁን ላይ አይሚን ማውራት አልፈለኩም ነበር፣ ግን ማውራት አለብኝ ብዬ ተስፋ አደርጋለሁ። ማርክ ከልጅቷ ጋር ተለያየና እኔም ከሮቢ ጋር ለያያለሁ አይደለም። ያው ኤፍሬም እንደዛ እያሰበ ከሆነ ሜቢ እንደዛ ሊሆን አይችልም። ከቱም እኔና እሱ በቃ አብቅቷል አይደል የሚባለው፣ ነገሩን ዘግተነዋል። የተዘጋ ነገር ድጋሚ እንዲመለስ አልፈልግም። ኢቭን ያው እንደዚህ ባላደርግ ደስ ይለኝ ነበረ፣ ግን ደግሞ እኔም ሳየው ምንም ስልም እየደበረኝ ያለ ነገር አንድ ነገር ስላለ ያው እኔ ለባለቤቱ መናገር አልችልም፣ ግን ለኤፍሬም እነግረዋለሁ። ቪዲዮ እንዲጣፋልኝ እፈልጋለሁ። እስከዛሬ የሰራነው ቪዲዮ እኔ እሱን እያየሁኝ ራሴን ጭንቀት ውስጥ መክተት አልፈልግም፣ ራሴን ዲፕሬሽን ውስጥ መክተት አልፈልግም። ምክንያቱም እየደበረኝ ነው ያለው። ያንን ቪዲዮ ሳይ ሜቢ ያንን ፎቶዎችን ሳይ ምናምን እየተከፋው ውስጥ እየተረበሸ ነው ያለው። እንደዛ እንዲሆን ደግሞ አልፈልግም እና ያው ዛሬ አንደኛ በሶስት ነገር ነው የመጣው። ታይሚ ኤፍሬም እፈልግሻለሁ ስላለኝ ምንድን እንደፈለገ ምን ሊነግረኝ እንደፈለገ ማወቅ ፈልጋለሁ። ሲቀጥል ደግሞ ያው ለማርክ እንደደርስልኝ የምፈልገው ነገር አለ፣ የቪዲዮን ነገር እኔ ሄጄ ከሱ ጋር ምናምን አልፈልግም። ለትንሽ ጊዜ እንደዚሁ ተመችቶኛል። በዚሁ ነው መቀጠል ያለብን። ሲቀጥል ደግሞ ሮቤልን መናገር የለበትም፣ መናገርም አይችልም። ያው የኔ ጓደኛ ነው። የኔ ጓደኛ እስከሆነ ድረስ በእኔ የተነሳ እሱ ምንም ነገር እንዲባል አልፈልግም እና ያው ቤተሰብ ዛሬ ሶስቱን ነገሮችን አወራበታለሁ አይደል የሚባለው፣ እንነጋገርበታለን። ያው ሌላውን የሚሆኑን አብረን የምናየው ነገር ነው። በቃ እኔ እንደዚህ ይፈጠራል እንደዚህ ይሆናል ብዬ ማውራት አልችልም። ብቻ የሚያስጠላው እየደበረኝም ያለው ደስተኛ በሆንኩበት ታይም ደስታዬ እንዲረባብሽ የሚያደርገው። ምክንያቱም ህይወት መጀመር ግዴታ ፍቅረኛ መያዝ ምና አልያዝኩም። ይዣለውን ብዬ አፌን አውጥቼ አንድ ቃል የተነፈስኩት ነገር የለም። ያው ሰው የፈለገውን ነው የሚረዳው፣ ማሰብ የፈለገውን እንደፈለገው። የብዙ አስተሳሰብ ይለያያልና ሰው የፈለገውን ያሰብ የፈለገውን ይረዳ። እኔ ምንም ላረግ አልችልም። ምክንያቱም እኔን ተረዱኝ ልል አልችልም። በቃ የምትረዱኝ ሰዎች አላችሁ። ምን እያሰብኩ እንደሆነ ግልጽ ነገር ነው። ጀስት ፍሬንድ ነን። አስሬ እንዲነን ብዬ ለማንም ሰው ማብራሪያ መስጠት አይጠበቅብኝም። ያው ስለኔና ስለሱ መናገር ካለብኝ አንዴ ተናግሬያለሁ። ኢቭን ከመሰረቱም የሚያስታውቅ ነገር ነው እሱ ምን እንደሆነ። አሁን ላይ እሱ ምንሽ ነው ምንድናችሁ አንቺና እሱ ምናምን የሚባል ጥያቄ እኔ ጋር ምንም ነገር አይሰራም። መልስም በቃ ከዚህ በፊት ያልታየ ቪዲዮ ካለ ቪዲዮን ገብቶ ቼክ ማድረግ ነው እንጂ እኔ ለማንም ሰው መልስ መስጠት አልችልም። ምክንያቱም የልጅ ጓደኛዬ ነው። ያው በማይስጠላ ነገር ብንተዋወቅም አሁን ላይ ግን ጀስት በጣም እንዴት ብዬ ልግለጽላችሁ፣ በጣም ደስተኛ እያያችሁኝ ነው። እንድስቅ ያደረገኝ ሰው ነው። ደስተኛ እንድሆን ያደረገኝ ሰው ስለሆነ እንደዚህ ለኔ የሚልፍልኝ ለኔ የሚጥር ሰውን ደግሞ ማንም ሰው እንዲያስቀይመው አልፈልግም። ለዚህ ቤተሰብ አሁን ኤፍሬም ጋር ደውዬለታለሁኝ፣ ነግሬዋለሁ። ያው ፈልግሻለሁ ሲለኝ እኔም እፈልግካለሁ ዛሬ። ምክንያቱም ከኤፍሬም ጋር በዚህ ሁኔታችን ከቀጠለ ልንቀያየም ነው። እኔ እሱ ማስቀየም አልፈልግም። እንዲያውቅልኝ የምፈልገው ነገር እሱ ማስቀየም አልፈልግም። ግን በዚህ ሁኔታችን ከቀጠልን መቀየማችን የማይቀር ነገር ነው። ስለዚህ ያው ዛሬ ይሄንን ነገር ፈታዋለሁ ብዬ ተስፋ አደርጋለሁ። ምክንያቱም ካልተፈታ ሌላ ችግር ውስጥ ነው የምንገባው። ምክንያቱም ኤፍሬምም እሱን እንደዚህ ከሱን የበለጥኩብሽ ምናምን እንዲባል አልፈልግም። ስለዚህ ቤተሰብ ያው እንጠብቃችኋለን። የሚፈጠረውን ነገር ደግሞ አብረን የምናየው ይሆናል። አብረን እናየዋለን የሚፈጠረውን ነገር። ምክንያቱም ምን ይበል እና ያጓጓኝ ነገር ነው የሚባል ያው ሰው የምነግራችሁ ነገር አለ ሲባል የሚያጓጓችሁ ነገር አለና ሶ ኤፍሬም ምን ሊል እንደሆነ አሁን ደግሞ ድጋሚ አዲስ ነገር ምን እንደተፈጠረ አላውቅም እና ቤተሰብ አብረን የምናየው ይሆናል። እንግዲህ እስከሚመጣ ድረስ እንጠብቀዋለን። ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም እንደምል ሳጣ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም ወይ ሰላም ነን? አለን ሁሉ ሰላም ነው። እንዴት ነህ? ትናንት ለቀሽኝ ይችላል። ያው
ቻፕስቲክ ቀበሰን ሳመቀባት አቁምሻል። ያው ስቻኩልና ለወሬ ያለኝ ፍቅር እያንደረደረ ሲያመጣኝ ነገር ነግሻለሁ ስላልኩሽ ሮጠሽ መጣሻል። ነፃይ እንዳይመታክ ወረኛ እና አይ ለዛ ነው። ምክንያቱም ልነግርክ የምፈልገው ነገር አለ ልነግርክ አይሚናው ልነግርክ የምትነግረኝ ነገር ንገረኝና ያው እኔ አንቺ የምትነግረኝ ነገር አለ። አዎ የምነግርክ ነገር አለ። አዎ በቃ ማለት ያው አንተም የሆነ ነገር ሐሳብን ስትሰጠኝ እኔም ደግሞ ማሰበውን ነገር እናገራለሁኝ። ያ ትንሽ አስደበረኝና ያስከፋኝ ነገር ስላለ ነው ያው ለፋሚሊ ነገራቸዋለሁ እና ዋና ባለቤቱ አንተ ስለሆንኩ እሱን እነግርሃለሁ በሂደት እነግርካለሁና ዋናው የመጣህበትን ነገር ንገረኝና ወይስ እኔ ልንገርህ መጀመሪያ ምን ይሻልሃል? እኔ ልንገርክና ትነግረኛለህ ወይስ ደግሞ አንተ ወሬ ሱስ የለብኝ ከፈለግሽ ንገሪ ከፈለግሽ ንገሪሻል ማለት ነው። በል ወዴት እኔ አሁን ዛሬ መሳቅ አልፈልግም። ለቁም ነገር ነው የመጣሁት። መሳቅ አልፈልግም ማርያም። ምክንያቱም የሆነ የከፋኝ ነገር አስደብረኸኛል፣ አልዋሽም። ምክንያቱም እኔን ተናግረኸኝ ሳይሆን እኔንም ተናግረኸኛል፣ ግን እኔ ቀለል አድርጌ ነው የማስበው። ምክንያቱም አንተ በመልካም ነገር አስበ ብቻ ብዙ ነገር ልረዳክ እችላለሁ ማለት ነው። ግን ሮቢ ከፍቶታል ኢቭን ደብሮታል። ገባህ አይደለ? ትላንትና ባደረከው ነገር በጣም ነው የደበረው። ኢቭን ተሰምቶታል። በቃ እኔን ኤፍሬምን ለምን እኔን እንደዚህ ይለኛል? ምን አድርጌ ነው? ገባህ? አንተ ደግሞ በእኔ የተነሳ ነው እሱን እየተናገርክ ያለው። ምንም ያደረኩት ነገር የለም። ከሷ ጋር ኤፍሬም ያደረከው ነገር አለ። አሁን ድጋሚ ጭቅጭቅ ውስጥ እንድንገባ አይደለም። ምን ማለት ነው? ከሷ ጋር እንድትለያይ እፈልጋለሁ ማለት አልገባኝም። ማለት ምንድነው? ልጁ እዚህ ጋር ምን ያጠፋው ጥፋት ኖሮ ነው? ከሷ ጋር እንዳይክ አልፈልግም። በቃ ተለያዩ። ይሄን ነገር ግልጽ እንድታደርግልኝ እፈልጋለሁ። በቃ የሆነ ያያየው ነገር ካለ ከሷ ጋር በቃ ማየት ስለማልፈልግ ነው እንደተሰልኩት። ምን ማለት ነው? ከሷ ጋር እኮ እሺ፣ ለኔ ካሰብክ የለ ያሰብክበትን ምክንያት ተናገረ ነው እኮ። በቃ እዚህ ጋር አንተ ዝም ብለህ ምንም ሊለወጥ የሚችል ነገር የለም። አንተ ዝም ብለህ እኔ ከሮቢ ጋር አልሆንም ማለት አይደለም። ከሱ ጋር እሆናለሁ ዛሬም ነገም ከዚህ በኋላም ከሱ ጋር ሆናለሁ። ተደርበሽ ሲቀጥል ተደርቤ አይደለም በእኔ ምክንያት ልጁ እየከፋው ነው። እኔ ያላስከፋሁት አንተ እያስከፋው ነው ያለው። እንደዛ እንዲሆን ደግሞ አልፈልግም። ሲቀጥል ደግሞ ይሄኛው ያንተ ችግር ነው። ሌላኛው ደግሞ እኔ እንድትተባበረኝ የምፈልገው ነገር አሁን ላይ ከማርክ ጋር መገናኘት አልችልም። ቪዲዮቹን እንዲያጠፋልኝ እፈልጋለሁኝ። እስከዛሬ የሰራሁትን ቪዲዮ ምክንያቱም አጋጣሚ የሆነ ሰውም እያነሳው ምናምን ያንን ነገር እኔ መመልከት አልፈልግም። ተባይ የኔን እሱ ነገር ያበቃለት ጉዳይ ስለሆነ ራሴ ማጨናነቅም ራሴም እንዲደበረኝ አልፈልግም። ስለዚህ እኔ እሱን ማግኘት ስለማልችል አንተ አግኝተኸው ይሄንን ነገር ፊክስ ታደርግልኛለህ፣ እንድታስተካክልልኝ እፈልጋለሁ። ይሄን ነገር ምንም እያወሩ አይደለም፣ አዲስ ነገር አይደለም፣ ያው ግልጽ ነገር ነው። ምክንያቱም እኔ እና እሱ ከተለያየን የኔና እሱ የሚባል ነገር አስፈላጊ አይደለም። ይሄ የኔ መፍት አለበት። ስለዚህ እንዲጠፋ ፈልጋለሁ ቪዲዮውን። እኔ ከሱ ጋር ሁሌ ተገናኝቼ እንዲያመባባላችን ምንም ድጋሚ ጭቅጭቅ ነው እኔና እሱ ብንገናኝ። ስለዚህ ይህንን ነገር እንደ ወንድምነት እንድትተባበረኝ የምፈልገው ነገር ሳረሰው። ምክንያቱም አሁን ወደ ሌላ ነገር ከመግባታችን በፊት ይህንን ነገር ልንገርክ ብዬ ነው። ከሱ ጋር ያለኝን ነገር ከቻልክ አስተካክልልኝ ምልክ ቪዲዮን በማጥፋት እንድታስተካክልልኝ እፈልጋለሁ። ገባ አይደል? ያው ትረዳኛለህ ብዬ ተስፋ አደርጋለሁኝ እና እንደዛ አድርግልኝ። ታርተኛል መቼስ አይ ነው ስልሽ ለቪዲዮ የናክረው ቸኮር አልነበረብሽም። ማለት ቸኩዬ እኮ አይደለም። ጠፋም አልጠፋም ኖርማል ነገር ነው። ሰው የሚያውቀው ነገር ነው ተቻለ። ያ ኖርማል ነገር ነው። እኔ ግን ሳየው እኔ ውስጥ እየረበሸኝ ነው ያለው፣ ሳየው እየከፋኝ ነው ያለው እና እንደዛ እንዲሆን አልፈልግም። እንትን ይሄ አያጣላንም የሚያጋጨንም ነገር አይደለም። እኔ ዩቲዩብ ማጥፋት እችላለሁ። ይሄ ሲምፕል ነገር ነው። ይሄንን ካላደረክልኝ ብዬ የምጫነክ ነገር አይደለም። አሁን የሚመለከተኝ እኔ ስለ ሮቢ ነው። ገባ? ከዚህ በኋላ አንደኛውን በጣም ነው ያሳሰበኝ። እንዴት ነው የማያሳስበኝ? ገባ አይደለ? ጓደኛዬ ነው። ላያሳስበኝ የሚችለው ነገር የለም። ኢቭን አንተ ደግሞ እየተናገርከው ነው ያለው እሱ እኔን ነው ታውቂው ወይስ እሱን ነው ቀርበሽ በጣም አሳስበሽ? እኔ አንተን ነው እኔ ነው መስማት ያለብሽ። እኔ የምልሽ ነገር ነው መስማት ያለብሽ። አንተ የምትለውንም እሰማለሁ፣ እሱ የሚለውንም እሰማለሁ። ለወስን የምችለው ግን የሁለታችሁንም ነገር ነው። ኦኬ እሱን አስፈልጠሽ ትናንትና የመጣ ልጅ አስፈልጠሽ ከኔ ኤፍሬም እኔ እንደዛ እንድትል አይደለም። ትናንትና የመጣ ልጅ አስፈልጭ አይደለም። እያደረክ ያለው ነገር በጣም ያስጠላ ነገር ነው። እንድትናገረው ነገር የለም ቤዛ እንድትናገረው አልፈልግም። ሲቀጥል ደግሞ አንተን እነሱ እንድንለያይ አንተ አይደለም ፈቃጁ፣ አንተም አይደለም ተለያዩ ልትለኝ የምትችለው። ገባ? ከፈለኩ እኔ ለያየዋለሁ። እሱ ላይ የሆነ መጥፎ ነገር ሳይ እኔ ለያየዋለሁ።
ሰው ምንድነው የምፈልገው አንደኛ አሁን ሮቢ ጋር ደውዬለታለሁኝ አንድና አንድ እኔን ካከበርከኝ እኔ የምትወደኝ ከሆነ ልንገር ደውዬ ጠርቻለሁ ምክንያቱም ይሄ ነገር እዚህ ጋር መፈታት አለበት ደውዬለታለሁ ይቅርታ ትለዋለህ ገባ ይቅርታ እንድጠይቀው ፈልጋለሁ ምክንያቱም ልጁ በቃ ደብሮታል ገባ አይደለ እንደዛ ብለኸው ይቅርታ እንድትለው ፈልጋለሁ ምክንያቱም እሱ ሲደብረው እኔም ይደብረኛል በእኔ ምክንያት ነው እያስደበርኩ ያለው ልጁ ገባ አይደል በእኔ ምክንያት ልጁ እየተከፋ ነው ያለው እሱ ሲመጣ ኤፍሬም እኔ እናንተ መቀያየም የለብንም በሶስተኛ ወገን ገብቶ ደግሞ እኔ እናንተ መቀያየም አያስፈልገንም ስለዚህ ይቅርታ በለውና ነገሩን እዚህ ጋር እንቋጭ ሌላ ምንም ነገር አያስፈልግም አንቺ ይቅርታ እንድሮም ፈልጊ አዎ ይቅርታ ማለት ትሏለህ ምንም ችግር የለብኝም ግን ማወቅ ያለብሽ ነገር ደግሞ አንቺ አንድ ነገር አለ እስቲ ምንድነው ማወቅ ያለብኝ እንደዛ ያልኩት የነበረው እንድትለያዩ የፈለኩበት ዋነኛ ምክንያት አንቺ እንድትጎጂ ስለማልፈልግ ነው ለዛም ነው እንድትለያዩ ፈለኩት ታልሽ ቪዛ እየሰማሽኝ ነው በመጀመሪያ ደረጃ ይቅርታ ያለው ኤፍሬም ለምንድን ነው ይቅርታ ማትለው ስለማር ነው መፍትያ እሺ ኖ ይቅርታ ብትለው ምን ይፈጠራል እዚህ ጋር ምንድነው መስለው እስቲ ምን ተፈጠረ አንቺ ነው ሁሉ ነገር ያደረኩ ያለሁት እስቲ ምን አደረክ እየሰማሽኝ ነው ቪዛ ትናንትና እንድትለያዩ የፈለኩበት የራሴ የሆነ ምክንያት አለኝ እሺ ምክንያት ምንድነው ትናንትና መናገር ስላልፈለኩ ነው በቃ አንቺ ኖርማል እንድትለያዩ ነበር የፈለኩት አንቺ ግን ሊገባሽ አልቻለም ከሰው ዝም ብዬ ልለያይ አልችልም ገባ አይደል የተፈጠረ ነገር የሆነ ነገር ካለ ልጁን ታውቂዋለሽ አዎ አውቀዋለሁ ምንድነው እሺ ብታውቂው እንዴ ብሎ ሰሞኑን የሆነ ነገር ስላወቅሽ የሆነ ሰው ታውቂዋለሽ ማለት ነገር ኤፍሬም ግዴታ ላንተ እንዲህ ብሎኛል እንዲህ ነው ብዬ መናገር አይጠበቅብኝም አንደኛ ነገር ልጁን አታውቂውም እኔ ነኝ እሺ ካላወቅኩት እሺ ንገረኝ እስቲ ያሳውቀኝ ካላወቅኩት ስለዚህ ይኸውልሽ እኔም ይሄ ነገር አላውቀውም ነበር ደብቆኝ ነበር ለኔም የደበቀኝ ነገር ነበር እየሰማሽኝ ነው እየሰማሁ ነው እኮ ትናንትና ከትናንት ወዲያ ነው የመጣችው ልጅቷ ነገር ማንነት እኮ ለዛም ነው ሁሉም ነገር ይብቃሽና እንድትለያይ ይፈልጋል ማለት ይብቃሽ መጀመሪያ ንግግርን በስተክክል ይኸውልሽ ትናንት ስሚኝ ያለ አንድ ያለ ምክንያት የላዩን ነገር እኮ ማን ነው ተለያዩ አይደልሽ ማለት ይሄ ልጅ እኔ ነበር መጀመሪያ የመጣሁት ካንቺ ጋር ራሴ መጥቼ ነው አንተ ተለያዩ ያልኩሽ እኮ እሺ ምንድነው ማንነት የሰማሽኝ ነው መታ ነበር በቃ የሆነች ልጅ እኮ ማንነት ፍቅረኛው ነች እንዴ የሮቤል ፍቅረኛው ነች ቀልድ ነው ልሳቅ ይሄ የማጣያ ሰበብ ነው የማጣያ ሰበብ ነው ወይ ምንድነው እያልከለኸው እኔን እያመንሽኝ አይደለም እሱን ነው የምታምኚው ትናንትና የመጣ ልጅ ነው የምታምኚው እኮ ምን ማለት ነው ፍቅረኛ አለው ማለት ምን ማለት ነው እኔ ጋር መታ ነው የጮኸችው ቤዛ ከቤዛ ጋር እያወራክ ያለውን ነገር ታውቀዋለህ በጣም የሚያስጠላ ነገር እያወራክ ነው ያለው እየሰማሽኝ ነው ባይዘው ኢየሱስም እያደረገ የሮቤል ፍቅረኛ መታ ነበር እኔ ጋር ማናት ስቴታለሽ ማናት እስቲ እሱ ይምጣና እውነቱን ይናገራል እሱ ይምጣና እውነቱን ያወራል ታሪክ አይደለ እውነቱን ያወራል እኮ ያወራታል ማንን ነው የሚያወራት ፍቅረኛ እንዳለው ነው አይነግርሻል ፍቅረኛ እንዳለው ለኔም ደብቆኝ ነበር አላውቅም ነበር ኤፍሬም አሁን የማይሆን ነገር ውስጥ ሌላ ነገር ውስጥ አትከተተኝ ምንም ነገር ውስጥ እንድትገዳለ የፈለኩት ከሮቤል ጋር እንድትለያይና እንድትጎጂ ስለማልፈልግ ነው በቃ ለምን ነው ከሮቤል ጋር ማትለያዩ አንቺ በቃ ፍቅረኛ አለው እኮ አልኩሽ ፍቅረኛ ካለው ልንገርክ እኔ ፍቅረኛ ካለው ከሱ ጋር ለአንድ ሰከንድ ማልቆይ እኮ አለው እኮ ያልኩሽ እንኳን ለቀን ለአንድ ሰከንድ ማልቆይ አለው ፍቅረኛ አለው ሶ ፍቅረኛዋ መታ እኔ ጋር እየጮህችብኝ ነው ስለዚህ ተለያይ በቃ ኦኬ እሺ አንተ ጋር ስለጮህችብኝ እኔ ጋር ተለያይ ትለኛለህ ሶ በቃ ሮቤል አይመጥንሽም እሺ መመጠኑና ለመመጠኑ እኔ ለያለሁ ኢቭን ማምነው እሱ ይሄው መጣ አይደለም ሮቢ ሰላም ነው ትንሽ እግዚአብሔር ይመስገን አለክ አገኘሽ ዛሬ ሁሉ ሰላም ነው እኔማ ማለት ሮቢ ነገሩን እያደበላለቃችሁብኝ ነው ምንም ተፈጠረ አንድ ነገር ልጠይቅ መጀመሪያ እኔ ካንተ ጋር ሳልቀያየም የደበከኝ ነገር አለ ትናንትናም ብዬ ካለው ዛሬም እንደ አዲስ መደጋገም የለብኝም የደበከኝ ነገር አለ ማለት እኔም ማላቀው አዲስ ነገር አለ ከዚህ በፊት ሜቢ አድርገኸው ከሆነ አሁን ላይም ላይፍክ ላይም ካለ እኔ አላቀው ህይወትክ ላይ አዲስ ነገር የተፈጠረ ነገር አለ አረ ምንም ነገር የለም ማለት አልገባኝም ከምን ተነስተሽ ነው ንገራት እንጂ ደብሎ ብደብቃት ኖ አሁን ቆይ ኤፍሬም አንዴ ምን ብሎሽ ነው ደግሞ አሁን ሮቢ እኔ መጀመሪያ እድሉን እየሰጠውክ ነው ገባህ አይደለ እኔ ከመናገር በፊት አንተ እንድታወራ እድሉን እየሰጠውክ ነው የተፈጠረ አዲስ ነገር አለ ቢዚ ምንም ነገር የለም ምን ብሎሽ ነው የሰማይ ነው ሮቤል እንድደብቃት አልፈልግም ሁሉ ነገር ንገራት የተፈጠረው ነገር ንገራት ሌላ ችግር እየፈጠርክ ነው ሮቤል ምንድነው የተፈጠረው ነው አልገባኝም ስለዚህ ንገራት በቃ ሁሉም ነገር እኮ ምንም የደበከውን ነገር ንገራት አትጨቃጨቁ ፍቅረኛ አለክ ማኒ ፍቅረኛ አለክ ወይ አንተ ሳይሆን አንተ እንጂ ቢዛ እኔ ለብረማት እኔ ለማላቆ ነገር እኔ እሱን ለወራ ፍቅረኛው እኔ ቤት እኮ ነው መታወራችኝ የማን ፍቅረኛ የራስክ ኤፍሬም የምትወራውን እያወቅኩ ነው የማወራው
ሮቢያው መልስልኝ። ሮቤል ፍቅረኛ አለክ ይለህ ሌላ ነገር ውስጥ እንደገባ አታድርገኝ። ምን ማለት ነው? እሺ እሱ ምንድን ነው የሚለው? እኔ ምንም በራሱ ፈጥሮ አይደለም። ምንም ነገር የለም የምትለው እንዴ? የራስ ፍቅረኛ አለች እኮ ቤት የመጣችው እንዴ? ስማ ሮቤል ተናገር በቃ። እኔ ምንም ማውቀው ነገር የለም። ምን ማለት ነው? ምንም ማላውቀው ምንም ማላውቀው ማለት ነው ማለት ነው። ቤቴ ድረስ መታ ነው የተናገረችኝ ብላ አንተ ምንድን ነው ማውቀው ታሪክ ለምን እኔን ማታምኚኝ? ፍቅረኛ ያለው ይሄ ልጅ በቃ ተለያዩ እኮ እያልኩሽ ነው እንዴ? በቃ ልንገርህ፣ እዚህ ጋር ማመን አለማመን አይደለም እኮ በቃ በትክክል ንገረኝ። ገባህ አይደለ? ማውቀው ታሪክ የለም። ካንተ ጋር በእንደዚህ ሁኔታ ልቀጥል አልችልም። ገባህ አይደለ? እኔ እናንተ መለየት ካለብንም እንለያያለን እኮ ፈጥኖ እያወራ ነው። እሺ ፈጥኖ እያወራ ነው። እሺ አንተ ሌላ ነገር ትለኛለህ። አንተ ሌላ ነገር ትለኛለህ። እኔ ማቆታ ከፈለግሽ ማለት ነው ፍቅረኛውን ሴቷን አመጣታለሁ። እኔ ፍሬም ይዘህ መምጣት ትችላለህ። በዚህ ልክ መደበቅ አልነበረብህም። በዚህ ልክ መደበቅ አልነበረብህም። ለኔም ለሷም የሰማኸኝ ነው። ስማኝ ሮቤል፣ የማይሆን ነገር ውስጥ አንጋባባ። እኔ ካንተ ጋር ፍቅረኛ ካለክ እኔ ጓደኛዬ ነህ። ገባህ አይደል? ጓደኛዬ የምትሆን እንድታሸኝ አልፈልግም። እንዴት አንቺ ላይ እንደዚህ ያደርጋለሁ? እኔ እያደረግኩ እኮ ነው እያለኝ እንዴት ቀርብሻለሁ? እኔ እሱ አይደል እንዴ ያልገባኝ እኮ። እሺ ለሱ መልስ ስጠዋ እስቲ፣ አሳምነዋ። እኔንም እስቲ አሳምነኝ። ምን አቅደምሽ? አሁን እቅድ ምንድን ነው? ከዚህ በላይ ይበቃል። በቃ ሁሉም ነገር ይበቃል። ደርሼበታለሁ። ማይደርስበት ያለው እንዳለ እንትን እያየ እኮ። እሺ ሮቢ፣ እኔ እናንተ እንዴት ነው የማላምነው? እንዴት ነው የማላምነው? ልንገር፣ እውነት ከሆነ ንገረኝ። እኔ እናንተ መሄድ የሌለብን ነገር ሳንሄድ ካሁኑ እኔ ካንተ ጋር ልለያይ። ገባህ አይደል? እንኳን ደስ አለ። እውነታውን ስለወጣው ነው። ልንገር፣ አሁን በስነ ስርዓት አስረዳኝ። እንዴት ነው ማለት ነው? ምንም የማውቀው ታሪክ የለም። ምን ማለት ነው? ምን ማለት ነው? ቆይ አንተ ግልጽ አድርገህ ነገር ሐሳብ ምንድን ነው? እቅድ ምንድን ነው? እቅዴማ እየነገርኳት እኮ ነው። እንድትለያዩ እፈልጋለሁ አሁንም ሆነ ሮቤል። እኔ በዚህ አይነት መንገድ በዚህ ከመጣህብኝ ካንተ ጋር ማለላያየበት በዚህ እኔ ምንም ማውቀው ታሪክ የለም። ለምን አትረጂኝ? ሮቤል በቃ ገባህ አይደለም? ምንም ልታሳምነኝ እየቻልክ አይደለም። ሰው የለኝም። ከሱ ጋር አሁን መቆየት የለብሽም። ብዙ እንዴ ልንገርህ፣ በእንደዚህ ሁኔታ እሱንም ምንም ሳይመልስልኝ ልተው። እንዴ በቃ እየዋሸሽ እኮ ነው። ምን ማለት ነው እየዋሸሽ ነው እኮ? እንዴ በቃ ነይ በቃ ፍቅረኛ ካለው ሰው ጋር የሚሰራሽ ምንድን ነው? አንተ ችግር ምንድን ነው የምትለኝ? አልገባኝም። ቆይ ምንድን ነው እያልክ ያለው ነገር? ያለ እንዳነከሽ በቃ አንተ ውሸታም ነህ። ከዚህ በላይ እንዳንተ ላጣም እኮ እቅድ ምንድን ነው? ሐሳብ ምንድን ነው? ግልጽ እንዴት ልያዩ ፈልጋለሁ። አሁንም ፍቅረኛ ስላለ ካንተ እኮ ውሸት አታወራም። ለምን ውሸት ማውራው? ሴራው ለምን አስፈልገ? ምንድን ነው የምትነሳው? ሴራ ምንድን ነው? እንግዲህ ይሄ ነገር እኔ በዚህ እያመንሹ ነው። አረ እየካደች ነው ያማዋል እንዴ? እኔ እሱን እያመንኩት ነው ያለሁት። ገባ አይደል? ኢቭን ልጅቷን አመጣታለሁ እያለ እኔ ላላምነው አልችልም። ገባ? አንተ እሺ ምን ልትል ትችላለህ? እንዲህ አንቺ ላይ ማድረግ አልችልም። አደረኩ እኮ ሮቤል፣ እኔም ጥሩ ሰው መስለህ ነበረ። ገባ አይደል? አንተ እንደዚህ ነገር አታደርግም። በቃ ከሌላ ሰው ጋር አንድ እንዳረግህ አታስብ። እንዴት ነው ሌላ ሴት ኖሮ ከኔ ጋር ልትሆን የምትችለው? ምን ማለት ነው? በቃ እስቲ ይሄን ነገር ግልጽ አድርግ። ሌላ ሴት የለኝም። ሌላ ሴት ጭራሽ የለኝም። ስሚኝ ፕሊዝ ሮቤል፣ እንዴት ነው? እንዴት ልስማ? እሺ እኔ መደረብ አልችልም። ለምን አትረጂ? ከኔ ጋር አትሄጂም ነው ቆይ አንቺ ኤፍሬም፣ ቆይ ኖ ከኔ ጋር አትሄጂም ወይ? አይደለም በቃ እየዋሸሽ ነው። እንዴ ፍቅረኛ እንዳለው ነገርኩሽ አይደል? ከዚህ በላይ ትፈልጊያለሽ እንዴ? ጓደኛው ነኝ አይደል? ስለዚህ እንሂድ። እሱንም ትሰሚዋለሽ ማለት ነው። እኔ ማርያም እናታስጨንቁኝ። በቃ እኮ ከኔ ጋር ሄዳ ፈልጊም። እኔ እንሂድ በቃ አንቺ ኤፍሬም፣ እኔ መሄድ አይደለም ሂድ። እሺ ይሄንን ነገር ሳልፈታ ዝም ብዬ አዎ እንሂድ በቃ ከህይወቴ ዝም ብዬ ላስወጣው? አዎ እንዴ ምንድነው? እኔን ተረጂኝ። ቢዚ እየዋሸሽ ነው። ምንም ሮቢ ነገር የሚያስጠላ ነገር ውስጥ እንድገባ አታድርጉ። ገባህ አይደለ? እየዋሸ ነው። ደግሜ እነግርሻለሁ። እየዋሸ ነገር እኔ እናንተም ቀልድ አይደለም ያዝ ነው። እየቀለድን አይደለም። ገባ? እንደዚህ የሆነ በተጎዳውበት ታይም ገብተህ ድጋሚ አንተን ለመጉዳት ነው ፍላነ። ድጋሚ እኔን ልትጎዳኝ ነው ወይ ሐሳብህ? አልጎዳሽም። ለምን ጎዳሻለሁ? እሺ ሌላ ሴት ኖራ ምን ማለት ነው? አልጎዳሽም። እኔ ደስታሽን ነው የምፈልገው። ቢዚ ደስታሽን ከሌላ ሰው ጋር ሆነህ ነው። እኔ ደስተኛ ልሆን ከሌላ ሰው ጋር አይደለም። ቢዚ እኔ ከሌላ ሰው ጋር አይደለም። ቤዛ አይወድሽ ልሄድ ነው። እኔ ትሄጃለሽ አትሄጂም? እኔ ነው የምታምኚው ወይስ እሱን? ኤፍሬም እኔ ለሁለት አትክፈሉኝ። በቃ እኔ ነው እሱን ነው ምርጫው። እሺ ነይ እኮ እንሂድ። ምርጫ ውስጥ እንድከቱኝ አልፈልግም። በቃ ኤፍሬም በቃ እንሂድ። በቃ አይጠቅመሽም። ፍቅረኛ አለው እንሂድ። ቤዛ ኤፍሬም ለቀቀኝ በእናትህ። ገባህ አይደለ? የማይሆን ነገር ሮቢ፣ አንተ ደግሞ አስረዳኝ። ከዚህ በላይ መቆየት አልፈልግም። አትሄጂም? የሰማሽ ነው። ለአንቺ ብዬሽ ነው ሁሉ ነገር ያደረኩት። ምንድነው ጥቅም? የሆነ ቀን ይገባሻል። ለአንቺ እንዳደረኩት የሆነ ቀን ይገባሻል። ስለዚህ እንሂድ። ሮቢ እንድታረጋግ አልፈልግም እኮ እንድታረጋግ። ለምንድን ነው እንደዚህ የምትዋሽው? አትቀበጣጥራ። እንሂድ።
አረ በመቤት አታስጨንቁኝ። ከኔ ጋር ሜዳ ፈልጊ አታስጨንቁት። ኤፍሬም እሺ ጥዬ ቢሄድ እኮ ነይ በቃ እንዴ ፍቅረኛ አለው እንዴ በቃ ነይ እንዴ እሺ ታለሽ ፍቅረኛ ለቀቀኝ ያለሽ እግዚአብሔር የምር ላንቺ ብዬ ነው ይዛትና ልጅቷን እንኳን እሷን አምናለሁ ልጅቷን አታምኝም ነው እኔ አታምኝም ነው ይዛትና ሰማኛል እኮ ይዛትና እኔ ራሴ አምናለሁ እሺ በዚህ ልክ እኔ አንቺ እንደዛ ስትሻላቅ ነበር ዝም ብሎ እየፈጠረ ቢዚ እንዳታምኝ ውሸቱን ነው አምነሹ ባሉ ሮቢ እሺ ወይ አንተ አስረዳኝ መቀያየም ከማልፈልገው ሰው ጋር አታቀያይመኝ ጭራሽ እየዋሸሽ አይደለም ቢዚ እሺ ምን ማለት ነው እየዋሸሽ አይደለም እኮ ይዟት ይምጣና እኔም አምናለሁ እንኳን አንቺ እኔ ራሴ አምናለሁ ሮቢ ልንገርህ እኔ የማይሆን ነገር ውስጥ አታስገቡኝ ወይ አስረዳኝ እኔ በቃ ሰልችቶኛል በቃ ገባ አይደል በቃ እኔ ሰልችቶኛል